ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ዛሬም በጥሩ ስራ ብቅ ብዬላችኋለሁ። ለቤቴ አዲስ የሆናችሁ የደውል ምልክት የተጫናችሁ ቤተሰብ ሁኑ። ነባሮች ደግሞ እንኳን ደህና ቆያችሁኝ። ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ እንግዲህ በምስሉ ላይ እንደምታዩት ይዤላችሁ ዛሬ ብቅ ያልኩት እንቁላልና ሙዝ ቅባት ነው። ይሄ የደብረ አምላክ ቅባት በጣም ቆንጆ ነው። ከእንደዚህ አይነት ውህድ ጋር ስትጠቀሙት ማለት ነው። ለብቻው ግን አይመከርም። በጣም ኃይለኛ ነው እና ማለት ነው። ለምን በጣም ሽታው የሞተ ምንድነው ይቀሰቅሳል የሚባለው። በጣም ኃይለኛ ነው ሽታው። ግን እንደዚህ ለውህድ ላይ ጨምራችሁ ወይንም ደግሞ እንደዚህ ፀጉራችሁን ለመታጠብ ስትሉ ተቀብታችሁ ከዛን ለአንድ ሰዓት አክል አቆይታችሁት መታጠብ ነው። እንደዛ ነው እንጂ እንደዚህ ተቀብታችሁት እንዲቆይ ምናምን አይመከርም በፍጹም ማለት ነው። በጣም ኃይለኛ ነው፣ ግን ለፀጉራችን በጣም ቆንጆ ነው። ፀጉር ከለሩን ይዞ እንዲያድግ ያደርጋል። በጣም ያጠነክራል። ፀጉራችን እንዳይበጣጠስ ያደርግልናል። በጣም ማለት ነው ቆንጆ ነው። ግን ለሁሉም ሳይሆን ለተወሰነ ሰው ነው ቢስማማ። ለእኔ እንግዲህ ተስማምቶኛል ማለት ነው። ውድ ቤተሰቦቼ ሁሌም ለእኔ የሚስማማኝን ነገር ለአንድ ሰው እንኳን ይስማማል በማለት ይዤላችሁ እመጣለሁኝ። እናንተ ደግሞ ሀሳብ አስተያየታችሁን ከታች አስፍሩልኝ፣ አበረታቱኝ። አብረን እንደግ እላችኋለሁ ውድ ቤተሰቦቼ። እናም ውድ ቤተሰቦቼ እንግዲህ በዚህ መልኩ ሙዙን እንደዚህ ባማረ ሁኔታ እንትን ብያለሁ፣ ፈጭቸዋለሁኝ። እንግዲህ እናንተ ደግሞ በማሽንም ሊሆን ይችላል። በማንኛውም ሙዝ ከበሰለ ምንም ማሽን አያስፈልገውም። እና ውድ ቤተሰቦቼ እንደዚህ አድርጋችሁ በእጃችሁ ፈጭታችሁ የምትፈልጉትን ግብአት አንድ ላይ መጨመር ማለት ነው። አሁን እንግዲህ ይኸው ውድ ቤተሰቦቼ እንቁላላችንን ጨመርን ማለት ነው። እንቁላላችንን ደግሞ ጨምረን በስነ ስርዓቱ በደንብ አድርገን መምታት ነው። ውድ ቤተሰቦቼ ይሄንን ውህድ ተቀብታችሁ ከ1 ሰዓት እስከ 2 ሰዓት ብቻ ቆይታችሁት መታጠብ ነው። ለቤቴ አዲስ የሆናችሁ የደውል ምልክቱን የተጫናችሁ ቤተሰብ ሆኖ ነባሮች እንኳን ደህና ቆያችሁኝ። ውድ ቤተሰቦቼ ሀሳብ አስተያየታችሁን አስቀምጡልኝ። ይሄው እንግዲህ ውድ ቤተሰቦቼ ይሄን የመሰለ ቅባት ጨምሬበታለሁ። ከዚህ ጋራ አንድ ላይ ሶስቱ በጣም ለፀጉር እድገት በጣም ቆንጆ ነው እና ተጠቀሙበት ውድ ቤተሰቦቼ። ለቤቴ አዲስ ሆናችሁ በድጋሚ ደውል ምልክቱን እየተጫናችሁ ቤተሰብ ሁኑ እያልኩኝ ነው ውድ ቤተሰቦቼ። ለምን በማንኛውም ጊዜ የምለቀው ቪዲዮ ቶሎ እንዲደርሳችሁ ማለት ነው። ይሄው እንግዲህ ካሁን በኋላ ለመቀባት ዝግጁ ሆኗል ማለት ነው። ለአንድ ግማሽ ሰዓት አክል አስቀምጠውና ከዛም በኋላ እቀባዋለሁ ማለት ነው። ውስጡን ፀጉሬን በደንብ አድርጌ ከውስጥ ከስር ጀምሬ ፀጉሬን እስከ ጫፉ ድረስ በስነ ስርዓቱ እቀባውና ከዛም በፌስታል አስሬ ከ1 ሰዓት እስከ 2 ሰዓት እንደዛ አስቀምጬ ከዛን እታጠበዋለሁ። በሌላ ስራ እስከምንገናኝ ደህና ሁኑ።